አብርሽና ኤርሜላ ከሀገር ሊወጡ ነው። ትላንትና እንግዲህ ሩታ የዳቦዋን ጥላ መታለች ማለት ነው። እውነት ለመናገር ትላንትና እግዚአብሔርን አሳዘነችኝ። እናቴ ትሙት ፊቷን አየው። በቃ ምን ልበላችሁ፣ አሳዘነችኝ። ሩታ በጣም ከስታለች ምናምን። እየበለጠ ደግሞ አላቅም። ትላንትና በጣም ነው አየዋት እና ከስታለች ምናምን ቡን ብላለች እና የተጠቀሙ ደግሞ ኢፌክት ሲያስጠላ። በቃ ልጅቷን እንዳለ ነው አወጣት እና ኮፍያ ደግሞ ለብሳ በቃ ምን ልበላችሁ ትላንትና ከገጠር የመጣች ነው ይመስለች እና እውነት ለመናገር ማለት በዚህ አጋጣሚ ሩታ ማንም አይጠላሽም። ባይዘዌ እኔ በበኩሌ የምጠላ ሰው የለኝም፣ ግን ስራው ተግባራ ልጠላ እችላለሁ። ግን ከአንቺ ጋር የሚሄድ ልብስ አንደኛ ወደ ሚዲያ ስትመጪ ትውልዱ ያይሻል። በነገራችን ላይ ትውልዱ ከኔ ምንድን ነው የሚማረው ምንድን ነው የሚያገኘው ብለሽ ነው መምጣት ያለብሽ ብዬ ነው ማስበው። ተግባርሽ፣ ስራሽ፣ ሁሉ ነገር ከና አለባበስሽ ያስጠላል። በተለይ ደግሞ ማለት ነው ትላንትና ለበሽው በነገራችን ላይ አለባበሳ በቃ ከሆነ ጊዜ በኋላ የኤርሜላን አለባበስ ዝሻል። ባይዘዌ ኤርሜላ አንድ ልብስ ገዝታ ስትመጣ ከረር ቀይረሽ ነው ገዝተሽ የምትመጪ። እኔ በቀደም ብያቸዋለሁ። ሩታ ደግሞ ይሄን ኮፍያ አርጋ እንዳትመጣ ብያችሁ ነበር። ይሄ ኮፍያ ገዝታ ልብስም ሰሞኑን የምትለብሰው የኤርሜላ የምትለብሰው ስታይል ልብሱ ዲዛይኑ አንድ ነው ምናምን ከረር ብቻ ነው የሚለያየውና ቀሚስ ብትሉ ምን ብትሉ ኤኒዌይስ ቻይና ነው መጣ። ልብሱ ነገር አያሳስበንም፣ ግን ከሰውነቴ ጋር ምንድነው የሚሄደው ምንድነው በቃ ያስጠላል። ደግሞ ማን ነው ኤፍሬም የምትባል ሰውዬ ማለት ነው ገባ እኮ ልጅቷ ውስጥ ገባ፣ እሷም ገባች፣ አንተም ገባ። ነውር ነው። አቋቋማቸውን ቢያስ አታስተካክሉም፣ ያስጠላል። ኤኒዌይስ ኤርሜላዬ ከረሜላዬ ትላንትና እንግዲህ አምሮበት አበባ እኮ ነው መሰለች ጋይስ። እንዲሁም ኧረ በቲክቶክ አታምርም ጋይስ። የቲክቶክ ኢፌክት እንዲሁም በቀደም አበላሽቷታል። ኬክ መስላ እኮ ነው የመጣችው ትላንትና። የኔ ፍቅር ማለት ነው የኔ ውድ ነገር፣ አቤት የኔ ናፍቆት። አንቺማ ሁሉም ነገር ነው ሰጠሽ። ከጸባይ ጸባይ፣ ከውበት ውበት፣ ከስርስራት እና እንግዲህ እኔ ዳኒ ስጀምር ዳኒን አላምንም። ዳኒ በነገራችን ላይ ዩቱቡን ለማሳደግ ነው ያላወቃችሁ ማለት ነው። ወደ አብርሽ የተጠገው ለዩቱብ ነው። ይሄ እንዳትረሱ። ባለፈው እንደውም ጽግዬን በጣም ነው የምወዳት። ጠንካራ ልጅ ናት፣ ብዙ ነገር ያሳለፈች ናትና እውነት ለመናገር ብዙ ሁላችን የውስጣችን ቁስል አለ አይደለ ውዶቼ። ሰላም ቤተሰብ እንዴት ናቸው? ግን ደህና ናቸው? አትፈልጉኝም እንዴት? ትላንትና ጠፍቼ እግዚአብሔር እኔ ውስጤ ካላመንበት አልሰራም ቪዲዮ፣ ውስጤ ካልተደሰተ አልሰራም አብዛኛ ጊዜና ደብሮኝ ነበር፣ በጣም ደክሞኝ ነበርና እኔ አብዛኛ ጊዜ ደግሞ ሰኞ ስራ ይበዛብኛል፣ ጽዳት ይበዛብኛል ምናምን፣ ከዛ ደከመኝ ማለት ነውና እና ዛሬ ነው የምሰራላችሁ ቪዲዮ። ወዳችኋለሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ነው ማመሰግናችሁ። ወዳችኋለሁ የእውነት። ትላንትና በተለይ በነ ኤርሜላ ሊሰራ ነበር፣ በነ ኤርሜላና በደጋፎቹ ሊሰራ ነበረ። በጣም ነው የምወዳችሁ የምትወዱኝ፣ እግዚአብሔር ወደዳችሁ። ሀዩ የምትባይ በቲክቶክ እንግዲህ መልእክት አስተላልፊ ብለሽኝ ነበረ የኔ ውድ ማለት ነው። ዜድዬ ወድሻለሁ ብለሻለች። ዜድሾ ሀዩ ቲክቶክ የምትባል በዩቱብ አላቅም ስሟን፣ በቲክቶክ ግን አደርሽልኝ ስላለች ነው። በጣም ነው የምወድሽ ብለሻለች። ድንገት ቪዲዮ ከሰማሽ ማለት ነው ዘድ ሾዬ ማለት ነው። ለማንኛውም አመሰግናለሁ። እንግዲህ ትላንትና ዳኒ ከሀገር ሊወጡ ነው ምናምን። አብርሽ እንግዲህ ብዙ ነገር ተናግራሉ ውዶች። ትላንትና አይታችሁ ከሆነ አሁን ማግባት አልፈልግም፣ ሁሉም ነገር ተረጋግቼ ተነጋግረን መፍታት አለብን ያለ ነበር። ኤርሜላ ላይ ደግሞ እንግዲህ ስታኮርፍ ነበረና ኤንዌስ አብርሽ በነገራችን ላይ ትክክል ነው። ለሴት ልጅ ቢከብድም ትክክል ነው ብዬ ነው የማስበው ውሳኔ። በሆይ ካለፈው ነበረ መማር ያለብኝ አብርሽ ማለት ነው። ባለፈው በኦዲየንስ ግፊት ነው ትዳር ውስጥ የገባ ቤት ተከራይቶ እቃ ሞልቶልክ እንግዲህ ቤት ውስጥ የገባችሁ ማለት ነው። እናንተ ተከራይታችሁ እቃ ሞልታችሁ አይደለም፣ ኦዲየንስ ነው። ተጋቡ፣ አብራችሁ ኖሩ፣ እዘኝ ጥፋ እያለች ይሄ ውስጥ የገባ በዚህ ምክንያት ነው ብዬ ነው ማስበው። ካለፈ ህይወት መማር አለብክ፣ አስብበት ሁሉም ነገር። በተለይ ደግሞ መታወቅ አለባችሁ። አንድ ሰው ለማጋባት ሲያስብ ጋይስ ቢያንስ መታወቅ፣ ባህሪ ለባህሪ በቃ ሁሉም ነገር
ማጥናት አለበት ብዬ ነው ማስበው። ትዳር ቀላል አይደለም፣ ተራ አይደለም። ዝም ብላችሁ እንደፈለጋችሁ ገብታችሁ የምትወጡበት አይደለም። በጣም ሪስክ ነው ብዬ ነው ማስበው። ትዳር ማለት አንድ ተቋም ብዬ ነው ማስበው። እና ኤንዌስ ወዳቸዋለሁ። እንግዲህ ትላንትና ሩታ እውነት ለመናገር አሳዝነኛለችን። በጣም ነው አየዋትና አሳዘነችን፣ ከስታለች። ኤንዌሽ ዳቦሽ ሸፍኝ፣ የልጅ እናት ነሽ። ኤፍሬም ደግሞ ተረጋ